ሰላም ሰላም ውድና የተከበራችሁ የብርሃን ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ እንደምታዩት በጥሩ ዜና አልመጣሁላችሁም። በጣም በሚያሳዝን ልቤ በተሰበረበት ለእናንተም ሼር ላርጋችሁ ብዬ ነው። እንግዲህ በጣም ብዙዎቻችሁ ስለ ቤት ሳወራ 4 አመት ጨርሼ 5ኛ አመቴን ይዣለሁ። ግን በጣም ብዙዎቻችን በስደት ያለን እህቶች በጣም ብዙዎቻችን ከስረናል፣ ባዶ እጅ ገብተናል፣ አተናል። እንግዲህ እስከ ዛሬ ድረስ መንገድ ሊወስድ ነው ወሰደ እያልኩ ነበር ምሰራው። አሁን ግን ጥርግርግ አድርጎ ወስዷል ማለት ነው። እንደምታዩት እዚህ ጋር ቆርቆሮ አፍርሰን ግድግዳውን እያፈረስን ነበረ። ሻሸመኔ ላይ እንዲህ የሚባል ወይ አንድ ሁለት ቤት አይደለም በጣም ብዙ ቤቶችን ወስዷል ማለት ነው። እና ውድ ጓደኞቼ እኔ እንኳን እግዚአብሔር ይመስገን የምኖርበት ወይ ደግሞ አንገት ማስገባ ቀርቶልኛል ማለት ነው። ሙሉ በሙሉ ያጣችሁ ገና ከስደት ሳትመጡ እዛው በስደት ሆናችሁ ቤት ሰርተናል አሁን ወደ ሀገራችን እንገባለን ብላችሁ ስታስቡ ለነበራችሁ ባዶ እጃችሁን ለቀራችሁ እህቶቼ እንግዲህ እግዚአብሔር ጽናቱን ይስጣችሁ፣ አይዟችሁ፣ ባላችሁበት ቀጥላችሁ ስሩ፣ ቤት ስሩ እንኳን አልላችሁም፣ ስራችሁን ስሩ፣ ራሳችሁን ጠብቁ ነው የምለው። በጣም ከፍቶኛል እዚህ ውስጥ ቁጭ ብዬ አሁን ይሄን ቪዲዮ የሰራሁላችሁ እና ለመስራት በጣም ብዙ ታግለን አመታትን እቁቦችን የተለያዩ ነገሮችን አስበን ነውና ዛሬ ግን ለማፍረስ ቀናትን ነው የፈጀብን። በጣም ውስን ቀን 2-3 ቀን ነው የፈጀብን ማለት ነው። ሙሉ በሙሉ ድምጥማጡን አጥፍተን አሁን ቦታው በቃ ኖርማል ሆኗል ማለት ነው። እና እንግዲህ የሻሸመኔ መንገድ ከተማ ውስጥ ከከተማ ውጪ ህጋዊ ካርታና ፕላን ያለው የሌለው ሀብታም ደሃ ምንም የሚል ነገር የለውም ማለት ነው። እና ሰራተኛ ማግኘት አልቻልንም። የሚያፈርስልን ሰው ራሳችን ነበርን ያፈረስነው። የተሰጠን ጊዜ በጣም አጭር ነበረ። እዚህ ጋር የምታዩት እንዳለ የኔ ቤት ነው። እዚህ ጋር የማሳያችሁ እንግዲህ ሻሸመኔ ውስጥ ነው። እንደምታዩት እንግዲህ ምንም እንጨት እንኳን ማንሳት አይቻልም፣ ምክንያቱም እየፈረሰ ያለው በብሎኬት ነው። ባለቤቶቹ አናፈርስም ሲባል እንደዚህ አይነት እርምጃዎችን ይወስዳሉ። ከዛም በኋላ ደግሞ ካፈረሰ በኋላ ለሱም በሰዓት ወይ የተባሉትን ብር ነው የሚከፍሉት ማለት ነው። ያ ማለት እየኖርን ነው ማለት ይከብዳል። እውነት ለመናገር ቤታችንንም አተን ድጋሚ ለማፍረስም 100,000 80,000 እየተከፈለ እያስፈረሱ ነበሩ ጓደኞቼ ማለት ነው። እና ከሐሙስ ያለፈ ሐሙስ የሙስሊሞች በዓል ሊፈታ አንድ ቀን ሲቀረው ነው ሻሸመኔ ውስጥ የተጀመረ። እስካሁን ድረስ እስከ ዛሬ ቀን ድረስ ፈረሳ ላይ ነው ያለው። የትኛውም ቀበሌ አልቀራም። 010 01 05 ሁሉም ቦታ አቦስቶም ጭምር ስለሆነ እንግዲህ እስኪ ኮመንት ላይ አስቀምጡልኝ ቤታችሁ የተወሰደባችሁ እህቶቼ። ይሄ እንደምታዩት የራሴ ሰፈር ነው። እኔ አካባቢ ላይ ነው። ሰው ሲጀምር ከዚህ ቦታ ነበር የጀመሩት። እና ምን ብዬ ልንገራችሁ ውዶቼ፣ እግዚአብሔር አምላክ እንግዲህ ቤተሰቦቻችሁን ይጠብቅላችሁ። በጣም ብዙዎች መግባተው ሸራ ወጥረው ምናምን በሰው ግቢ በሰው ቤት ብቻ በቃ ስደት ያለን ነው የሚመስለው። ማለቴ በቃ ጦርነት ተነስቶ ድምጥማጡ የጠፋ ነው የሚመስለው እንጂ መንገድ ሊወጣ ሊስተካከል መንግስት ኖሮን የሆነ መብቴ ልናገኝ አይመስልም። እንደምታዩት ይኸው ያ ቀድመ ያያችሁት ግርግዳ ጨርሰን ወደ መሬት ወርደን እንግዲህ ድንጋዩ ከጠቀመኝ ብዬ እያነሳው ነበረ። ምናልባት ከተቸገርኩ ድንጋዩን እንኳን እሸጠዋለሁ። ስለዚህ እዚህ ጋር ድንጋዮችን እያወጣን ነበር ከቤተሰብ ጋር ሆነን። እዚህ ጋር እንደምታዩት አባቴ ወንድሞቼ ንኦላለ እና ውድ ጓደኞቼ እንግዲህ መንገድ ነው ብሎ የመጡት በቤት መሀል ቤትን 2 ቦታ በጥሰው ይኸው እዚህ ጋር ግርግዳ ጨርሰናል። መሬት ላይ ነን እኛ ያለነው ማለት ነው። እግዚአብሔር አምላክ ይርዳችሁ፣ ይጠብቃችሁ፣ በያላችሁበት አይዟችሁ፣ በርቱ፣ ጠንክሩ ነው ምላችሁ። ቪዲዮን ተጋበዙልኝ። እኔ እዚሁ ላይ ሀሳቤን ጨርሻለሁ። እንግዲህ ከባድ ጊዜያቶችን እያሳለፍን ነው። ትንሽ 1 ክፍል 2 ክፍል ያለው ሰው እንኳን ይኖራል። ምክንያቱም ከ105 በላይ ከሆነ ካርታና ፕላን ማግኘት ይቻላል እንደተባለው ማለት ነው። እሱም ምን ያክል እንደሚያስከፍል ባናቅም
ህጋዊ መሆን ይቻላል ተብሏል። ግን ደግሞ ምንም ያልቀራላቸው ምንድነው የሚሆኑት? እሱን አላቅም። ይሰጣል አይሰጥም ምንም አይነት መረጃ የለኝም። ለእናንተ መንገር የምችለው ነገር የለም። ለማንኛውም የኔ ቤት እንደዚህ እንግዲህ መላጣ ሆኖ ቁጭ ብሏል ማለት ነው። ሜዳ እዚህ ጋር በቃ ኳስ ብንጫወት ነው እንጂ ይሄ የሚያክል መሬት ይሄ የሚያክል መንገድ በመሃል ቤት ውስጥ ሰፈር ለሰፈር ውስጥ ምን ያደርጋል ማለት ህዝብን እንደዚህ አንስተው መንገድ ነው ሲባል በጣም ይከብዳል። ለማንኛውም ከምናገረው ከማስበው በላይ ነውና ከፊት ለፊት በኩል ባይዘው መንገድ አለ። ባለፈው 4 ሜትር የወሰደብኝ ከፊት ለፊት መንገድ እያለ በመሃል እንግዲህ ቤት ላይ ወጣ ማለት ነው። በላይ በኩል የምታዩት ቤት እንደዛ እሱን ወስዶ ወደ 5 ክፍል ምናምን ወስዶ ወደኛ መጣ። ከኛ ኋላ እንዳለ ሙሉ ቤቶችን ጠራርጎ ወሰደ። በቃ ምን ልንገራችሁ? እሺ ከምን ጀምሬ ከምን እንደምተወላችሁ አላቅም። ምናልባት ለኔም የሆነ ጊዜ ሁሉንም ነገር አለፌ ይሄን ቪዲዮ አለው ብዬ ለራሴ መታሰባነት እንደሆነኝ ነው ይሄን ቪዲዮ የለቀኩት። እናንተም ደግሞ በስደት ሆናችሁ አንዳንድ ነገር ጥያቄ የፈጠረባችሁ ሻሸመኔ ዞራ ላይ ያለውን ነገር ባጭሩ ላሳያችሁ ከራሴ ህይወት እንግዲህ ይሄን ይመስላል ማለት ነው ውዶቼ። በያላችሁበት ሼር አድርጉ እስኪ ለጓደኞቻችሁ። መልካም ቆይታ። ኮሜንት ላይ አሳውቁኝ የተወሰደባችሁ ካላችሁ ማለት ነው ከነ ሰፈሩ።